እንዴ በስንቱ በምትበላበት ትጫወታለህ? እንቅልፌ እንዳይመጣ እኮ ነው ወካቱ። ሩቴ በዚህ ውስጥ ስትታይ በጣም ነው የምታስቂው። አሳኮ በስዬ ብርጭቆ ብዙ ጥቅም አለው ማለት ነው። ወይ በዚህ ኧረ አያርግብሽ። በዚህ ምን ነው ምን ብለን የላክነ? ጥራት አላልነህም እንዴ? ማንን ይላል እንዴ? ማንን ጥራ ብለን የላክነ? የኔን ነው እንዴ? ሄጄ ነበር ግን ክፍል ውስጥ አላገኘኋትም። ያው የሌለ ሰው እንዴት እጠራለሁ? የሌለ ሰው የት ሄዳ ነው? እኔ እንጃ። እኔ ምን አውቃለሁ? እንቅልፌን ተኝቼ ነበር። ሱቅ ልከሻታል እንዴ? ኧረ እኔ አላኳትም። ዛሬ ትምህርት አላችሁ እንዴ? ኧረ ወይኔ! ኧረ ዛሬ እሑድ ነው፣ ትምህርት የለም። ታዲያ ምን ያስጨዋል? አየሽው የትምህርት ጥላቻ እንዴት እንደሚያስጨው? ኧረ ወይኔ! አለ እኮ። ምን ነው በጠዋት ደወልሽልኝ እንዴ? በስንቱ ደህና አይደለም እንዴ? በስዬ ደህና ነው አባዬ። ደህና ነኝ። ለእርሶልህ ምንም አልሆንኩም አባዬ። የኔ እናንተ ጋር ነች እንዴ በዚህ ሰዓት? እዚህ ምን ስራለች? በጠዋት ሰው ቤት የሚሄድ ሙሉ ቀን ብቻ ነው። ኦኬ። ዞፋን አቤት። ምንም የከፈፈሽ? እኔ ዛሬ ቀኔን በጭቅጭቅ ማሳለፍ አልፈልግም። ይተዋንቱ ሰውዬ እረፉ። ማን ጭቅጭቅሽ ፈለገ? ይረፉ። ይኸውልሽ በጠዋት ሲጨቃጨቁ ስልክ የፈለገሽ ነው አናግሪሽ። ዋናው አቀጣጣይ አንተ ነህ እንዴ? እኔ ደግሞ ምን አደረኩ? ሃሎ የኔ ልጅ። እማዬ እንዴት አደርሽ? ምን ፈልገሽ ነው ሂሩቴ? የኔ እናንተ ጋር መታለች እንዴ? የኔ? ኧረ እኔ ጋር መታማ አታውቅ። የት ሄዳ ነው? ምን አውቄ። ምናልባት እኮ ፈልገሽ ከጠራሻት ብዬ ነው። በቃሽ። እሺ ከመጣሽ ደውይልኝ እማዬ። የት ሄደች ይባላል አሁን? የትስ ቢሆን ሳትናገር መሄድ ነበረባት። እነኚህ ልጆች እየተበላሹ ነው። አንቺ ነሽ ልቀጣቸው ስል ተው እያልሽኝ ይኸው ሳታስፈቅድ የትም መውጣት ጀመረች። ከዚህ በኋላ ግን የሚያልፋችሁ የለም። ለእያንዳንዷ ነገር ትቀጣላችሁ። እኔ ደግሞ ምን አደረኩኝ? ስታደርግ ነው ያልኩህ። ያፈጣል እንዴ? እኔዬ ያው የትም ስትሄዱ ለኛ ሳውቃችሁ መሆን አለበት። እሺ ሰው ይጨነቃል ማለት አለባችሁ። ይሄ ከባድ ጥፋት ነው። እሺ የጓደኞቿ ስልክ ምናምን የለሽም እንዴ? የጓደኞቿ ስልክ ምን ያደርግልኛል? የሺ ወላጆቿስ? የኔ ጓደኞች ወላጆች ስልክ ነው ምን ያደርግልኛል? የልጅሽ ጓደኞች ወላጆች ስልክ ስለሆነ ነው። አንተ አለ እኔ ምን ያደርግልኛል? አንተ ወላጅ አይደለም እንዴ? እናንተ ትቀራረባላችሁ፣ እኛም በልጣለን ትሉ የለ እንዴ? እዚህ ነው ጨጭጭ። ይልቅ እስቲ መንገድ ላይ ምናምን ፈልጋት። ሱቅም ሄዳ ከሆነ ያያት ሰው ካለ በዛው ጠይቅ አድርገና። እውነቷን ነው። እስቲ ጠይቅ። አንተ ነው ማን? አንተ ነው እስቱ እንዴ? ሄድና ጠይቅ አድርገና። ምናልባት ሱቅ ሄዳ ሊሆን ይችላል። እሺ ወሽ ተነስ። ማረፍ የማይቻልበት ቤት ምን ነው የኔ? በጣም ቆየው እንዴ? እዚህ ቦታ ነው መሄዱ ብሎ አስፈቅዶ መሄድ ከባድ ነገር ሆኖ ነው አይደለም እኮ። ታሽ በጣም አስጨነቅኳችሁ እንዴ? አልተጨነቅንም። ምን ያስጨንቀናል? አልተጨነቅንም። እሺ የምንነካ ተጨንቀን አልተጨነቅንም። ተጨነቅን አልተጨነቅንም። አንዴ ላውራሽ። ተጨንቀን አይደለም አትይ ግድ ችግር የለውም። አልተጨነቅንም። እሺ ምን ነው በስንቱ ምንድን ነው ያንካው? ችግር ተፈጥሯል። ደግሞ ሌላ ችግር ሌላ የተፈጠረ ችግር አለ እንዴ?
የኔ መጥፋት ነው። እሷማ መጣች፣ እሱ ምን ችግር ነው? ከዛ ከበድ ያለ ችግር ነው የተፈጠረው። በስንቱ ምንድነው የምትናገር ከሆነ ተናገር። መጣች ማ አወጣሽ? መጣች የኔ እናት። እንዴ አንተ መምጣቷን በምን አወቅ? ደወለችልኝ። ቤት መምጣት እፈልጋለሁ አለች። የኔ ልትወስዳት መሰለኝ ነው። በትክክል እንደዛ ነው ያለች። በስንቱ በትክክል እንደዛ አላለችም፣ ግን የኔ ልትወስዳት ካልሆነ ለኔ ለምን ትደውልልኛለች? ታዲያ ምን ተሻለ በስዬ? ምን አባት ያውቃለሁ። ግን የኔ ስለዚህ ጉዳይ በጭራሽ ማወቅ የለባትም አይደለም? አዎ። ወይኔ ጉድሽ ፈላ ዛሬ። በቃ አለቀልሽ። ለምን ጉድ የሚፈላው? ጧት ስወጣ ነግሬህ አልነበር እንዴ? ወጣ መቼ ነገርሽኝ? እኔ ሄኖክ ጧት ስወጣ ነግሬህ እኮ ነበር የወጣሁት። እሺ ብለኸኝ ነበር እኮ። ኧረ አልነገርሽኝም። ኧረ ወይኔ እንዴ አንተ ከእንቅልፍ ቀስቅሽ አልነገርኩህም እንዴ ሄኖክ? ኧረ አልነገርሽኝም። ምንድነው የምትጨቃጨቁት? እኔ ጧት ስወጣ ለጓደኛዬ ደብተር ላደርስ ልሄድ ነው ሲነሱ ንገራቸው ብዬው ነበር የሄድኩት። ለምን ጉድ የሚፈላው? ሄኒ የት እንደሄደች ነግራህ ነው እንደዛ ስንጨናነቅ እያየ ዝም ያልከው? በህልሜ ነገረችኝ መስሎኝ ነው። ሄኖክ በቃሽ ግድ የለም በስዬ ቶ የኔ ትንሽ ተጨናንቀን ስለነበረ ነው። እሺ ምንም ችግር የለው። በቃ ኑና አረፍ ብለን እንደው ምግብ እንብላ አይደል በስዬ? ለምን ውጪ ወተን ለምን አንበላም? ይሻላል። እንደው ጥሩ ሐሳብ አመጣ በስዬ። ለምኑም ሰብሰብ ብለን ይሻላል። እንደው ምን ነኝ የምጋብዛችሁ? እሺ እንዬ ትልቅ ፒዛ ነው የምጋብዥ። ያዘኝ ይዞኝ ነው እንጂ ሌላ ነገር ነበር የምጋብዝህ። ፒዛ ነው የምጋብዛችሁ በስዬ። እሺ እዛው ይቅዳ። ባሉ ደህና ደሩ። በላን ጠጣን፣ ወደ ቤታችን እንሂድ። እንዲያው በፈጠረ ነገ በጠዋት እንዳትመጣ። ደህና ነው የምናድረው። አትምጣ እሺ? ይተው እንጂ ጋሼ። እናቱ ቤት ለመምጣት ደግሞ ይሳቀቅ እንዴ? አይ ሙሉ ቀን ነው የሚሳቀቀው። አሁን እኛ ነው ያሳቀን እንጂ እማዬ እውነቷን ነው። እኔ አልሳቀቅም። ደህና አመሻችሁ። ሄሮቴ እንዴት አመሻችሁ? ደህና አመሻሽ? ደህና ነኝ። ሂሩትዬ ምን ነው ከመሸ? በስንቱ ደህና አይደለም እንዴ? ባዬ ደግሞ ይሄን ነገር ተወኝ አላልኩም እንዴ? ምን ነው ሂሩቴ ፊትሽ ልክ አይደለም። ምን የኔ ተገኘች ብለሽ አልነበር እንዴ? እሷማ ተገኘች፣ ሌላ ችግር መጣብኝ እንጂ። በስንቱ ጠፋ? ባዬ ይሄን ነገር ተወኝ አልኩ። እና ታዲያ ቆይ ምን ሆነሽ ነው ሂሩቴ? የኔ እናት መጣች። እሰይ ለምን መጣሁ አለች? ያው የኔን ለመውሰድ ነው። ዝም ብሎ የሰው ልጅ መውሰድ አለ እንዴ? እናቱ አይደለችም እንዴ? እኔስ እናቱ አይደለሁም? ባልወልዳትም እኮ ልጄ ማለት ነች። ለምን በስንቱ ልጅ ናት ብሎ አይዋሽም? ማለቴ አባቷ የእውነት አባቷ ተገኝቷል እንዴ? መጀመሪያ ህጉ ምን ይላል የሚለውን እንጠይቅ። አንተ ዝም በል። እኛ ያዝነው ቁም ነገር እኮ ነው። እኔ የምለው ሂሩቴ አሁን አባትሽ ያለው እውነት ጥሩ ነገር ሳይሆን አይቀርም። እማዬ እንዴት ውሸት ይዋሻል? እዛ ላይ ጊዜ ጉዳይ ነው እንጂ እውነቱ መጋለጡ አይቀርም። ታዲያ እስኪገለጥ ድረስ ሌላ መላ እንፈልጋለና። ኧረ ሰዎች ከቀልባችሁ ሁኑ። ምን ነካችሁ? ለልጅቷም አስቡላት እንጂ። ይሄኔ መናገር ፈርታ ነው እንጂ እናቷን ትናፍቅ ይሆናል። ልጅቷ የት መኖር እንዳለባት መወሰን ያለባቸው እናትና ልጅ ናቸው። እንደዚህ ራስ ወዳድ አትሆኑ። ምን ላርጋ አሰግድ? ቢጨንቀኝ እኮ ነው። ልጄ ላጣት መሆኑ ቢያንገበግበኝ እኮ ነው። እኔም በስዬም ስንጨነቅ እኮ ልጆቹን ይዘን ደጅ ነው አልነው። ይሄ ሁሉ ከተላመድን በኋላ ድንገት መታሉ ሰዳት ስትለኝ ዝም ማለት አለብኝ? ስንብት እየመሰለኝ ስንት ጊዜም ባይን ካይኔ እንደመለስኩት እኔ ነኝ የማውቀው። ብዙ ሰው ያልገባው ነገር የኔ ባልወልዳትም ልጄ ማለት ነች። በብዙ ነገር ላይ ብዙ ያሉት አበው መወለድ ቋንቋ ነው ይላሉ። ሂሩትዬ ለምን የሄደየ እናት የማያድግ ልጅ ሙሉ ቀን አለልሽ? እሱ ትያለ ለምን ህጉ ምን ይላል የሚለውን አናየው? እውነትም ምንም አይሳቀቅ።